ሰላምታችን በያላችሁበት ይድረስ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በትግራይ ክልል ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ መሆኑ ተሰማ። ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ነው ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ ምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የዳሰሰው ዘገባው ከህወሓት ታጣቂዎች ባለፈ ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭንብል ያጠለቁ ታጣቂዎች እነማን ናቸው? በዝርዝር ይዘነዋል። በሌላ ዜና በኤርትራ መንግስት የሚፈጸሙት የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀም። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ ሁለት ከባድ ሪፖርቶች ቀርበዋል። በዝርዝር እንመለከተዋለን። በወላይታ ዞን በደረሰ የትራፊክ አደጋ የበርካታ ሰዎች ህይወት ማለፉን ፖሊስ አስታወቀም። በርካታ ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱ የተገለጸ ሲሆን የሟቾች ቁጥርም ሊጨምር እንደሚችል ተገልጿል። ተጨማሪ ይዘናል። ይህ በእንዲህ እንዳለ ቀበቶ ለሁሉም ተሳፋሪ አስገዳጅ ሊሆን ነው ተብሏል። እንዲሁም አዲስ መመሪያ እየተዘጋጀ እንደሆነም ተገልጿል። ትሰሙታላችሁ። በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው ተባለ። ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳሰው ይኸው ዘገባው ከህወሓት ታጣቂዎች ባለፈ ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭንብል ያጠለቁ ታጣቂዎች የህወሓት ወታደሮች ስለመሆናቸው ግን አልታወቀም። ግንቦት 17 2018 ዓ.ም በአበይ አዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባ ሀዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ ቢቢሲ ትግረኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃ አግኝቷል። የአራት ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአበይ አዲ ከተማ ለሌሎች ሰዎች ድንጋይና አሸዋ ባህያ በመሸከም የቀን የጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ በኋላ ከዛ በኋላ እሱና የአጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ ገልጿል። ባለቤቱ ወይዘሮ መድረሃ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ነው የወሰዱት። የምሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጧቸው ብላለች። ከዚያም በኋላ ባለቤቷ ከማይቀናተል አልፎ ወደሚገኝ ወታደራዊ ማሰልተኛ እንደተወሰደ መረጃ እንዳገኘችም ገልጻለች። በጣም ተጨንቀናል፣ ልጆች ናፍቀውታል፣ አባታችን እያሉ እያስቸገሩኝ ነው፣ ልጆቹን የሚረዳ አንድም የለም። ሰለሞንም ልጆቹን ትቶ እዚህ ውስጥ የመግባት ፍላጎት የለውም፣ በኃይል ነው የወሰዱት ስትልም ገልጻለች። ዘካሪያስ ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል ከታፈሱ በመቶዎች የሚቆጠሩ ወጣቶች መካከል አንዱ ነው። በአፈሳ ወቅትም ድብደባ ማንገላጠትና ተኩስ ጭምር እንደነበረ የሚናገረው ዘካሪያስ ከጣንቋ አበርገለ ቃይኽ ታኽሊና አበይ አዲ ወረዳዎች የመጡ 500 ሰዎች ወደ አበይ አዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአበይ አዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንፃ በታጣቂዎች መወሰዳቸውን ይናገራል። ቢቢሲ ትግረኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአበይ አዲ ከተማ እና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአበይ አዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ተዋጋላችሁ እንዳሏቸው ጨምረው አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቆታችንን ያለነው እቃችንና ሞባይላችን ሳንይዝ ከስራ ላይ ነው ያፈሳችሁን፣ ልብሳችንን እንኳን እንልበስ አልናቸው። እነሱ ግን አያገባንም አትሄዱም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄደ ጦርነት የቤተሰቡ አባላቱ መስዋዕታቸውን ገልጾ ከተጣራ በኋላ መለቀቁ
ማለቁን ተናግሯል። ከዚህ በኋላ አውቶቡሱ ኦራልና አይሱዚ መኪኖች አምጥተው ጭነው ወደ ሌላ ቦታ እንደወሰዷቸው ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ። የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘሎል ማቴዎስ ለቢቢሲ በሰጡት ምላሽ የሚመሩት ቡድን በአባግባ አካባቢ ተሰማርቶ እርምጃ እንደወሰደ ገልጿል። በአካባቢው ሰፊ የማዕድን ወረራ አለ። እዚያ የነበሩትን ወጣቶች ኦፕሬሽን በማካሄድ በተናናቸዋል። በሮባሃዛና በአባግባ የነበረ ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበረ እርምጃ ወስደናል የሚል ምላሽ ሰጥቷል። ወጣቶቹ ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉ መልሰዋል። ወላይታ ዞን በደረሰ የትራፊክ አደጋ የአራት ሰዎች ሕይወት ማለፉን ፖሊስ አስታወቀም። ከወላይታ ሶዶ ወደ ገሳ ከተማ 50 ሰዎችን አሳፍሮ ይጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ዛሮ ቁልቁለት ኤልፋ በተባለ አስቸጋሪ መንገድ ላይ መገልበጡም ተሰምቷል። በአደጋው የአራት ሰዎች ሕይወት ወዲያውኑ ያለፈ ሲሆን በ22 ሰዎች ላይ ከባድና በ24 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል ተብሏል። የደቡብ ኢትዮጵያ ፖሊስ ኮሚሽን እንደገለጸው ተጎጂዎች ወደ ሕክምና ተቋማት ተወስደዋል ብሏል። ይሁን እንጂ በደረሰው የጉዳት መጠን ምክንያት የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። የአካባቢው አስቸጋሪ መልክዓ ምድር ለከሰቱ መንስኤ ሳይሆን እንዳልቀረም የተጠቆመ ሲሆን ፖሊስ ስላደጋው ዝርዝር ምርመራም እያደረገ ይገኛል ብሏል። ይህ በእንዲህ እንዳለ ቀበቶ ለሁሉም ተሳፋሪ አስገዳጅ ሊሆን ነው ተብሏል። አዲስ መመሪያም እየተዘጋጀ ነው ተብሏል። የትራንስፖርት ተሽከርካሪዎች ከፊት እስከ ኋላ ወንበር ላሉ ተሳፋሪዎች በሙሉ ደረጃውን የጠበቀ የደህንነት ቀበቶ እንዲገጥሙ የሚያስገድድ አዲስ መመሪያ ተዘጋጅቶ ለፍትህ ሚኒስቴር እንደቀረበም ተሰምቷል። በአሁኑ ወቅት በአብዛኞቹ ተሽከርካሪዎች ላይ ያሉ አሮጌ ቀበቶዎች ደረጃቸውን ያልጠበቁና ከአደጋ የማይከላከሉ በመሆናቸው ይህን ክፍተት በመሙላት የትራፊክ አደጋን በከፍተኛ ደረጃ ለመቀነስ ነው ተብሏል። ሕጉ ሲጸድቅ አዲስ ወደ ሀገር የሚገቡና የሚገጣጠሙ ተሽከርካሪዎች ላይ ወዲያውኑ ተፈጻሚ የሚሆን ሲሆን ነባር ወይም ደግሞ የቆዩ ተሽከርካሪዎች ደግሞ በሂደት ደረጃውን የጠበቀ ቀበቶ እንዲያሟሉ ይደረጋል ሲል መናኸሪያ ሬዲዮ ዘግቧል። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀም። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርንና ወታደራዊ ግዳጅ ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገለጸ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ ሁለት ከባድ ሪፖርቶችም ቀርበዋል። በሀገሪቱ ያሉ መሰረታዊ የሰብአዊ መብቶች እክሎች ሳይፈቱ መቆየታቸው ብቻ ሳይሆን ሁኔታው ይበልጥ እየተባባሰ መሄዱንም ሪፖርቶቹ አመልክቷል። ኤርትራ ደግሞ ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ እየተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርገዋለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርተር ባቀረቡት የመጨረሻ ስንብት ንግግራቸው በአገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርጓል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን እንደተለመደው ይህ ፈጽሞ ከእውነት የራቀና ሀገሪቱ አሁን ያለችበትን ሁኔታ ከግምት ውስጥ ያላስገባ እንዲሁም ወገንተኝነት ያለበት ነው በማለት አጣጥረዋለች። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙ ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ጭቆናው ግን አሁንም የቀጠለ ነው ብሏል ራፖርተሩ። ለዚህም ማረጋገጫ ያቀረበው ራፖርተሩ በሐምሌ ወር 2025 ዓ.ም ሁለት ታዋቂ የሙስሊም መሪዎች በቁጥጥር ስር ውለው በግዳጅ መሰወራቸውን ጠቅሷል። ድርጅቱ አክሎም የአስመራውን መንግስት ጭቆና በሀገር ውስጥ ብቻ ሳይወሰን በስደት የሚኖሩ ዜጎችን ለማስፈራራትና ድምጻቸውን ለማጥፋት ድንበር ተሻጋሪ የማፈኛ ስልቶችን በስፋት እየተጠቀመ ይገኛል ሲልም ከሷል። በዚህ ምክንያት ስደተኞችን የሚቀበሉ ሀገራት ጥበቃቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከዚህ በተጨማሪም ኤርትራውያን ስደተኞች ለህገወጥ የሰዎች ዝውውር፣ ለገንዘብ ማጭበርበር፣ ለአደገኛ ስርዓትና ዓለም አቀፍ ህግን በሚጥስ መልኩ
በግዳጅ ወደ ሀገራቸው የመመለስ አደጋ ተጋርጦባቸዋል ተብሏል። ልዩ ራፖርተሩ የኤርትራ ባለስልጣናት በ6 ዓመታት የሥራ ዘመናቸው ምንም አይነት ትብብር እንዳላደረጉላቸውና ወደ ሀገሪቱ ለመግባት ያቀረቡት ተደጋጋሚ ጥያቄ ውድቅ መደረጉን ገልጸዋል። በሌላ በኩል ደግሞ በሙስሊሙ ማህበረሰብ ላይ የሚፈጸመው የ3 አስርት ዓመታት ስልታዊ ጥቃት ነው ያለው ሲሆን ሀገሪቱ ከኢትዮጵያ ከተገነጠለችበት ጊዜ ጀምሮ ላለፉት 3 አስርት ዓመታት በሀገሪቱ ሙስሊም ማህበረሰብ ምሁራን፣ መሪዎችና ነጋዴዎች ላይ የተፈጸሙ ስልታዊ ጥቃቶች አሁንም ቀጥለዋል ብሏል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የቀረበው ይፋዊ ሪፖርት ኤርትራ ነጻነት እያለች የምትጠራውን ከኢትዮጵያ ከተገነጠለችበት ዓመት ጀምሮ በሀገሪቱ ሙስሊም ማህበረሰብ ላይ ተፈጸሙ የተባሉ ጥቃቶችንም ይፋ አድርጓል። በመጀመሪያ ደረጃ የጅምላ እስራትና ግድያ ሲሆን ይህም ታዋቂ የሃይማኖት ምሁራንና ሼኮች በግዳጅ መሰወራቸውና እንደ አውሮፓውያን አቆጣጠር በ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ መረሸናቸው ተመልክቷል። አክሎም የሃይማኖት ትምህርት ቤቶች መዘጋታቸውን በመግለጽ ታሪካዊ መስጊዶችና ንብረቶቻቸው የተወረሱ ሲሆን ጥገና ተከልክለው እንዲፈርሱ ተደርጓል ብሏል። ድርጅቱ አክሎም በብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱ፣ እንዳይጾሙና የሀጅ ጉዞ እንዳያደርጉ መከልከላቸውንም ገልጿል። የሰብአዊ መብቶች ተቋሙ ሪፖርት ሲቀጥል ታዋቂ የባህል ሰዎች፣ የሚኒስትሮች መሰወር እንዲሁም እንደ አውሮፓውያን አቆጣጠር በ2018 የአልዲያ እስላማዊ ትምህርት ቤት መሪ የነበሩት ሀጅ ሙሳ በመንግስት ጣልቃ ገብነት ላይ ተቃውሞ በማሳየታቸው ታስረው እስር ቤት ውስጥ ህይወታቸው አልፏል ሲል በሀገሪቱ ያለውን የሰብአዊ ሁኔታ የከፋ መሆኑን አንስቷል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞች መሬታቸው ተወርሶ በመፈናቀላቸው ለረጅም ዓመታት በጎረቤት ሀገራት ስደት እንዲዳረጉ መደረጉም ተጠቅሷል። ሪፖርቱ በኤርትራ የህግ የበላይነት የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድና ተጠያቂነት እንዲሰፍንም አሳስቧል።